ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ተከበራችሁ የዩቲዩብ ተከታታዮች እህቶቻችን ወንድሞቻችን፣ ዛሬ እንጀራ ወንድ የተባለ ነው የሚጋግረው። ወንድዬ ነው የሚጋግረው። የወንድ እንትን ምንድነው? ዘበኛ ማለት ነው። ዘበኛው ነው ዛሬ እንጀራ የሚጋግረው። እስኪ በደንብ አድርገህ ጋግረው። አይ እስኪ ትንሽ ፊትህን እንኳን አሳየን አንተዬ። እና ማሻአላህ ማሻአላህ። አንተ ስማ፣ እንዴት ነበር ግን እሳቱ? ድምጽ የለም እንዴ? ቀለበቱም አለው እንዴ? ደግሞ እጁን አብሮ ታፈረው ቀለበቱ አስሮዳን ነው። ያው ዞሮ ጭስም የሚሞቅ እኮ ነው የሚመስለው። እስኪ አይ ለመሆኑ መጀመሪያ ላይ እንዴት ለመርከው? ምን ነው ቃለ መጠይቅ ብናረግለትም ዝም አለ። አፍሮ ነው አፍሮ ዙሮ አሁን ይሄ እንድናሳያችሁ የፈለገው ክቡር ነው። ቀለብህን ጋግር ተብሎ ነው። ያው ምንድነው ዘበኛ ነው ተብላችኋል። ቀለብህን ራስህ ጋግርና ተጠቀም ተብሎ ነው። ዙሮ ስራ የሚያቅት ነገር የለም። የሴት የወንድ ምናምን የሴት የወንድ ብሎ እኔም ማስጋግርሃለሁ። እንግዲያስ እውትማ በደንብ እውት እንዴት እንደሚያወጣ ይኸው ፈርቶ እየተንቀጠቀጠ ምናምን ነው የሚያወጣው። የኔ እናት አይ ምን የምስብስ ያለ እንጀራ ነው ጋግረው መሰል አፍሯል። ግን እንዴት ነው የማያፍረው? ወንድ ልጅ ያው ወንድ ልጅ ስራው ሌላ ነበረ። እንጀራ ጋጋሪ ሆነ። አሁን ሁሉም ነገር ስራ ክቡር ነው። እንዴትም እየተጋገዙ መጋገር ይቻላልን ለማለት ነው። ዞሮ አሁን ዛሬ ይሄን ልናሳያችሁ የቻልነው ይቻላል። ሁሉም ነገር ይቻላል። ሴት ወንድ ብሎ ማሰሻ መታሰሱንም ያውቃል። እስኪ በደንብ አስሰው። ምጣዱ አይወጣም አለ በለዛም ነው። በጣም ጥሩ። ጋዜጠኛው ያው ብዙም ማውራት አይችልም እንጂ ስለ ሰውየው ብዙ መናገር ይቻል ነበር ማለት ነው። እንዴ ሆነሻላችሁ ማታወሉ? አይ እኔ ትንሽ አልችልም እንጂ ስለሱ የሚወራ ብዙ ነገር ነበረ። እስቲ ተመልከሽ፣ ቀስ አቃጠለው። ለመሆኑ አይዞህ ምንድነው አለባበሱ ነገር ምንድነው? በርዶት ነው እንታታች አለበሰም መሰል። ይሄንኑ መሰለኝ የለበሰው። አራግ ሱሪማ ሳይረው እንደዚህ በጣም ፈርቶ እኮ ነው፣ ተሸማቆ እኮ ነው። በአንድ እጁ ቀሚሱን በአንድ እጁ እንትኑን ይዞ በአንድ እጁ ደግሞ ማዞሪያውን ይዞ ነው የምናየው። ይኸው እስኪ ተመልከች። ያላህ ፊትም የለው መሰል ያለ ፊት ተሰርቶ ነው። ኧረ ጉድ ነው። ኧረ አንተ ጋር እንዳቃጥለዋለህ። ወዲዛ ጣለው። ሰላዲ ነው ወይስ ይሄን ሰውዬ እንይበት። ይሄንን ወንድ የወንድ ሴት አይባልም። ደከመው እና የወንድ ሴት ነው። እንዴት ኩሽና ይገብቱ እንጀራ ይጋግራል? እንዴት እንጀራ ይጋግራል? አሁን እኮ ይጋግራሉ።
እኔ እንደዛ ይቻላል አርግ ይጋገራል። ያው ግን እህረት አንዳንዶች ኩሽናቸውን ዘግተው የሚጋግሩ አሉ። አሁን ደግሞ ያው የመብራት ምጣድ ያለ እዛ ላይ በተለይ ደግሞ ማንም ሰው አያቸው አላጤ የሚባሉት አላጤ ምናምን ሴት እኮ ነው የሚመስለው። ልምድ ወስዶበታል። ልምድ ወስዶበት ነው። እና እንደዛ ወንዶች አሉ። የማወዝህ አሁን በደንብ ያው እንጀራ እንደሚጋግር እንዲያታቃጥልና እንዲያትቃጠል ጨርስ በደንብ ያው እንትን ላይ ሚዲያ ላይ እንዲወጣና ያው ይቻላልን የሚል እንትን በእንግዲህ አንቺ ደግሞ እንግዲህ አትቀበጣጥሪ። አይ አሁን እኛ ሚዲያ ላይ ለማውጣት ነው ይሄንን እንደዚህ የምንሆነው። እና በደንብ መጋገር ይችላሉ ወንዶቹ ለማለት ነው። አሁን አንቺ ደግሞ ምንድን ነው ቀበጣጣሪው? ዝም በይ። እንዴት ዋ ምን ነው ባልሽ ነው እንዴ ሲላሄ አሽሻለሁ ተፈለግሽ እንደዛ እንዴ ባለፈው አረግ አንተ ሚስት ምን ትላለህ? ለመሆን ጎበዝ ነህ ትላለህ? አይ ከዚህም ተሞክሮ ወስደን የኛን የራስ እስኪ ይሄንን አይቶ ወንዱ ምን ይላል? እስኪ እንዲያው ይሄንን ወንድ አይቶ እንዴት አድርጎ እንደሚጋግር አይቶ እስኪ ምን እንደሚል ወንዱ እናያለን ማለት ነው። በጣም አስገራሚ ነው። በጣም የሚገርም ነው። እኔ እየቀለድኩ ነው እንጂ በጣም ነው ያስገረመኝ ልጁ ማለት ነው። በጣም ጎበዝ ነው። በጣም ይሄ እናቱንም ማያስቸግር ሚስቱንም ማያስቸግር በቃ እናቱንም እስኪ ያገባ እናቱንም ይጦራል። ሚስቱንም ደግሞ እንደዚሁ ለሚስቱ በቃ ሚስት አላገባም ሲያገባ ማለት ነው። ሲያገባ በቃ እሱ ነው የሚጋግረው እንጀራ። ያው እሱም እየተፈራረቁ መጋገር አለበት። ይሄ ሙያው በጣም ረቀቅ ያለ ስለሆነ የእሷም ላይ ጥመው ስለሚችል እሱ ሊጋግር ይችላል። ይጋግር። ይሄማ እፎይ ያልን ማለት ነው። እኛ ያው ከእንጀራ ከመጋገር ምጣድ ከመጣድ ያረፍን። እስኪ እንዲያው ወንዱ ምን እንደሚል ይሄን አይቶ በጣም የሚያስገርም ነው። የወንዱን መልስ ነው አሁን እኔ በጣም ጓጓለት። የሁሉም በቃ የሁሉም እንደገና ደግሞ እስኪ ያላገባች እስኪ ሀይ ትሉታላችሁ። ይሄንን ጎበዝ ታታሪና ሚስት እፈልጋለሁ ብሏል። ማንኛውም ሚስት ይፈልጋል። ጋግሮ የሚያበላት ሚስት ይፈልጋል። እሷ ደግሞ ብር የምታመጣ ያላለ ልብሱ ተቃጠለ። ብር ያላት ካለች ይሄንን ወንድ ማግባት ትችላለች። እና ታዲያ ይሄን ሁሉ ሙያ ይዞ ብር የሌላት ዝም ብሎ እንትን ልል ነው እንዴ? ብር ያላት ዶላር ያላት ጭራሽ ትምጣ እያለ ነው። ጠቁሙን እንግዲህ ሀይ በሉን የምትፈልጉ ሴቶች ካላችሁ ይሄንን ወንድ እንዳያመልጣችሁ። በጣም ጎበዝ በጣም ታታሪ ነው። በተለይ ደግሞ ወጥ አሰራር ላይ ራሱ በደንብ ሌላ ጊዜ ደግሞ ያው ወጥማ መቼም የተለያዩ ወጦች ሆነው የሚሰራው ሽሮማ ታዩ ፍርፍር ምናምን እንቁላል ፍርፍር የሚባለው ነገር ታዩና ሌላ በቃ ዶሮ ገነጣጥሮ ጉዳይ የሚወጣው ነው። በተለይ እዚህ አካባቢ ላይ ሰርግና ምላሽ ምናምን በቃ ማውጣት ካለ ወጥ ስራ የሚባለው እሱ ነው። ድር ላይም ወጥ ይሰራል፣ ሰርግ ላይም ግን እንዴት ያለ ጎበዝ ነው። በእናትሽ እስኪ በደንብ ቀረብ አድርጌ ላንሳው።